ፕሮግራማችን ተከታታዮች ከአዲስ አበባ ከወንድማችን አቶ አለሙ ለማ አልዳማ የሁላችን ስሜት የሚኮረኩር ወቅታዊውን ጠቃሚ መልእክት ለዝግጅት ክፍላችን ደርሶናል። እንደሚከተለው አቀርበዋለሁ። የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የኢትዮኩባ ኮሚኒቲ ቤተሰብ አባሎች በሙሉ እንደሚታወቀው እኛ የኢትዮኩባ ማህበረሰብ አባላት ከአንድ እናት ማህፀን ከወጡ ወንድማማቾችና እህታማቾች እኩል ምናልባትም ከዚያም በላይ በፍቅርና በመተሳሰብ ተኮትኩተን ያደግን የብዙ ቤተሰብ ስብስብ ነን ብል ማጋነን አይሆንብኝም። እኛ ኢትዮኩባኖች በውስጣችን እምቅ ሀብት ፖቴንሻል ያለን አጓጊና ልብ አንጠልጣይ የታሪክ ባለቤቶች ከመሆናችን ባሻገር ሰብአዊነትን የተላበስን የፍቅርና አብሮነት ተምሳሌቶች በመሆናችን በሁሉም ዘንድ የታወቀና ክብርና ሞገስ ያጎናጸፈን ተግባራችን ነው። ምንም እንኳን የህይወት ዕጣ ፈንታ ሆኖ በተለያየ የዓለም ማዕዘን እንደ ጨው ተበታትነን ብንገኝም በማንኛውም ደግና ክፉ አጋጣሚዎች በመንፈስና በአካል የምንደጋገፍ ኩሩ ዜጎች ነን። በምንኖርበት የዓለም ዳርቻ ሁሉ በቅርባችን ላሉ ወዳጆቻችንና ጓደኞቻችን የአፍላ ዕድሜ ትዝታዎቻችን ስናወጋቸው ምን ያህል ተመስጠው እንደሚያዳምጡንና ልብ አንጠልጣይ ትርክት እንደሚሆንባቸው ለእናንተ ወንድም እህቶች መንገር ለቀባሪ እንደማርዳት ይሆንብኛል። የዚህ አጓጊና መሳጭ የታሪክ ሀብት ባለቤቶች በመሆናችን ደግሞ ደረታችንን ነፍተን በሙሉ ልብ እንድንኮራ ያደርገናል። ታዲያ ይህን በወርቅ ቀለም የተጻፈ ዘመን አይሽሬ እንቁ ታሪካችንን ሰንዶ ማስቀመጥ ማቆየት እንዲሁም ከትውልድ ወደ ትውልድ እንዲሸጋገር የበኩላችንን አስተዋጽኦ ማድረግ ደግሞ የሁላችን የኢትዮኩባ ቤተሰብ ግዴታ ነው። ምክንያቱም በዚህ ምድር ላይ ሺህ ዓመት የመኖር እድል የሌለን በመሆኑና የህይወት ኮንትራታችን መቼ እንደሚያበቃ ፍጹም የማናውቅ ፍጥሮች በመሆናችን ቁም ነገር ሰርተን ማለፍ ይኖርብናል ባይ ነኝ። አልፎ ተርፎም እንደዋዛ በህይወት የተለዩ ለምንወዳቸው እህት ወንድሞቻችን መታሰቢያ ይሆን ዘንድ ጭምር ዘላለማዊ ሐውልት የሆነ ስራ ማኖር ግድ ይለናል። ታሪኩን ሰንዶ ለትውልድ የማያስተላልፍ ማህበረሰብ ማንነቱ ኢዴንቲቲ የማይታወቅ የመከነ ትውልድ ሆኖ ስለሚቆጠር ሁላችንም ለዚህ ቅዱስ ዓላማ በጋራ ተረባርበን ምኞታችንን በማሳካት ተገቢውን የፋይናንስና የማቴሪያል ድጋፍ ማድረግ ወቅቱ የሚጠይቀን የውዴታ ግዴታ ነው። ይህንን የማስተባበሩ ስራ ደግሞ በአዲስ አበባና በአውሮፓ ያሉ የኢትዮኩባ አመራሮች ኃላፊነታቸውን በብቃት እንደሚወጡ እርግጠኛ ነኝ። እያንዳንዱ ግለሰብ ልብ ውስጥ ተጽፎ ያልወጣ መጽሐፍ ተቀርጾ ያልታየ ፊልም አለ እንደሚባለው በእኛ ኢትዮኩባኖች ውስጥ ያለው ውብ የአፍላ ዕድሜና የማንነት ታሪክ ምን ያህል ሚሊዮኖችን እንደሚያስደምምና ትውልድ ተሻጋሪ አሻራ የሚያሳርፍ እንደሚሆን መገመት አይከብድም። ግልጽ በሆነ ቀጥተኛ ቋንቋ ለመናገር ካስፈለገ ያለንን ውብ ድንቅ ታሪካችንን ከወጣቶች ደሴት ኢስላ ዴ ላ ጁቬንቱድ ጀምሮ አሁን እስካለንበት ድረስ የሚዳስስ ዘጋቢ ፊልም ፕሮፌሽናል ባለሙያዎችን አፈላልጎ ስክሪፕት በማሰራት እንቁ የህይወት ታሪካችንን በመላው ሀገራችን ህዝብ ዘንድ እንዲሰርጽና ከዚያም አልፎ በዓለም ዙሪያ እንዲሰራጭ ማድረግ ነው የዚህ መልእክት አብይ ዓላማው። ምላሹ ደግሞ አዎንታዊ ፖዚቲቭ እንደሚሆን ቅንጣት ያህል ጥርጥር የለኝም። አበቃው። በያላችሁበት ሰላምና ጤንነታችሁ ይብዛ።